You know what time it is? It is time to master your English with Talk Master. እኔ ሚስተር ሊዮ ባላለው ዛሬ ደግሞ በሌላ ሙቪ ሲን መተንላችኋል። አብረን አቀላጥፈን እንግሊዘኛ እንናገራለን። ዳይ ወደ ቪዲዮ። በፋስት 5 ፊልም ላይ ዶሚኒክ እና ብራያን በፖሊስ የሚፈለጉ ወንጀለኞች ሲሆኑ ከፖሊስ ለማምለጥ ወደ ብራዚል ያመራሉ። ከፍርሃት ነፃ ሆነው ለመኖር ከፍተኛ ገንዘብ ስለሚያስፈልጋቸው በሪዮ ዲ ጄኔሪዮ ከሚገኝ አንድ ባለሀብት $100 ሚሊዮን ለመዝረፍ ያቅዳሉ። ሆኖም ባለሀብቱ ገንዘቡን በፖሊስ ጣቢያ ውስጥ ስለደበቀው እቅዳቸውን ለመተግበር ከባድ ፈተና ይሆንባቸዋል። ሶ ጋይስ እንደተለመደው ከዚህ ሙቪ ሲል ላይ የተመረጡ ፍሬዞች አሉ። እነዚህን ፍሬዞች አብረን እናያቸዋለን። ዴይሊ ላይፋችን ላይ ደግሞ እንዴት እንተገብራቸዋለን እንጠቀማቸዋለን የሚለውን አብረን እናያለን። የመጀመሪያ ፍሬዛችን የሚሆነው ሙቪ ሲኑ ላይ መጀመሪያ አካባቢ ፖሊስ ስቴሽን ገብቶ የሆነ ቀመር እየቀመሩ ነበረ። እንዴት አድርጎ ያንን ብር ለማውጣት አይደለም ገብቶ ምንድን ነበር ያለው ፖሊስ ኦፊሰሩ? It looks like you work out. You know, it look like you work out a lot. How much do you bench, Alo? What you bench? About 350? Right? Workout የሚለውን እና what do you bench የሚለውን ሁለቱን እንይዛለን። So when it comes to workout, someone you works out ካላችሁ your body is fit, በጣም መስኩላር ናችሁ። workout የሚለውን ፍሬዝ የምንጠቀመው is for gym purpose. ይሄ ደግሞ የአካል ብቃት እንቅስቃሴ ነው። ደግሞ ከካርዲዮ ጋር ሪሌትድ ለሆነው ደግሞ የምንጠቀማት ወርድ ምንድናት? ኤክሰርሳይዝ። workout እና ኤክሰርሳይዝ እዚህ ጋር እንለያቸው። ኦኬ what do you bench አለው? What you bench? ቤንች ምንድነው የሚል ጥያቄ ይፈጥርብናል። አብዛኛዎቻችን የምናውቀው አግድም ወንበር ነው ራይት። ቤንች እንደ ጂም ሬፈረንስ እንጠቀመው ተኝተን የምንሰራበት አግድም ወንበር ማለት ኤክሰርሳይዝ እንደዚህ ፑሽ የምናደርግበት ራይት። ዌይትን የሚያካትት ኤክሰርሳይዝ how much do you bench ስንል ለደረት ምን ያህል እንደዚህ ክብደት ትገፋለህ ማለት ነው። ሁለተኛ ፍሬዛችን ደግሞ come in and take a quick peek ይሆናል ማለት ነው። Well, let me just come in and take a quick peek. So when he says come in ገብቼ take a quick peek. quick peek የምንላት ቃል ምንድናት? quick peek strange word right? quick peek ስንል እስቲ ሾፍ ነገር ላርጋት ለማለት የምንጠቀማት ፍሬዝ ነች ማለት ነው። come on let me come in and take a quick peek አለው ማለት ነው። ገብቼ እስቲ ሾፍ ነገር ላርገው አሳየኝ ኧረ በእናትህ እያለው ነው ማለት ነው። ሶስተኛ ፍሬዛችን hook a brother up. Hook a brother up. hook ምንድን ነው? አብዛኛዎቻችን እንደዚህ የሆነች መንጠቆ ነገር አለች አሳ የምናጠምድባት hook እሷን ነው የምናውቀው ራይት በተለምዶ ኖ so like እዚህ ፍሬዝ ላይ hook a brother up ማለት አመቻች ማለት ነው። so let's say let me give you a scenario. you like a girl like በጣም ተመችታለች and a friend of yours ያውቃታል so hook me up አመቻቸኝ የሆነ አጣብሰኝ አጃልሰኝ ማለት ስንፈልግ we say hook a brother up። አራተኛ ላይ ደግሞ ምን እናያለን? bust your face. Bust your damn face in. bust የሚለው ቃል right? what is bust? bust ምንድን ነው የሚል ጥያቄ ይፈጥራል right? bust your face ማለት ልማርጌ ፊትን እንደዚህ በኃይለኛው መታሃለው ማለት ነው። I bust your face ይለው ማለት I'm going to punch your face so hard ማለት ነው። በኃይለኛው በቡጢ ገባልሃለሁ እያለው ነው ማለት ነው። እዛ ላይ መኪና ውስጥ ከነበሩት ሲን ደግሞ ስንመለከት strap him in የሚል ፍሬዝ አለ right? Man, strap him in his safe. so strap ማለት ማጥበቅ ማለት ነው። so strap your belt ከተባላችሁ ቀበቷችሁን አጥብቁ ማለት ነው። strap him in with his belt ብሎታል። እዛው በቀበቶ አጥብቀህ አስቀምጠው ብሎ መናገር ነው የፈለገው። so the word strap ማሰርን ወይም ደግሞ ማጥበቅን ያመለክታል ማለት ነው። ሌላ ደግሞ አንድ የሆነች ወርድ አለች ለብቻዋ dog የምትል ማለት Give me the remote, dog. ውሻ እያለው አይደለም በነገራችን ላይ dog እኛ ፋሚሊያር የሆነው ከውሻ ጋር he's not talking about ውሻ so when he says dog like jealous ካ እንደማለት ስንፈልግ in an American slang jealous peace ነው ምናምን what's up dog እንላለን ማለት ነው። so the word dog jealousን ያመለክታል ማለት ነው። እዚህ ጋር ደግሞ connected speechን ተጠቅመን የምንናገረው የሆነ ፍሬዝ እናያለን። ፍሬዙ ደግሞ ምንድነው የሚለው? do I want to know how you know all that ብሎ ይለዋል ማለት ነው። Do I want to know how you know all that? so let's chunk it down እስቲ chunk down ስናደርገው do I want to know how you know all that ብሎ ነው የሚለው አይደለም? do I want to know how you know all that ይለዋል ማለት ነው። ሶስቲ ፈጠን ብለን በአንድ ትንፋሽ ይሄንን connected speechን ስንናገር ምን እንላለን? so we say do I want to know how you know all that እንላለን ማለት ነው። Do I want to know how you know all that? ሌላ ደግሞ አንድ ፍሬዝ አለች I got this የምትል ማለት I got this. እናንተም ትጠቀሟታላችሁ። can you speak English ምናምን ነገር ቻሌንጁን ትወጡታላችሁ ትችሉታላችሁ ስትባሉ እቺን ፍሬዝ ትጠቀሟታላችሁ ማለት ነው። I got this ስንል እችለዋለሁ አውቀዋለሁ በቃ እወጣዋለሁ ማለት ነው። ኦኬ ሌላኛው ደግሞ ማለት play hard to get
Start off playing hard to get. play hard to get play መጫወት hard ከባድ get ማግኘትን የሆነ like ሶስት የተለያዩ ነገሮች አለ አይደል ለዚህ ሴንቴንስ ላይ play hard to get ስንል ማለት ለመያዝ ከበድ ማለት ነው የሆነች ሸከስ ማገዶ ትፈጃለች ብለን ምንል ከሆነ she plays hard to get እንላለን ማለት ነው what do we say she plays hard to get so በስተመጨረሻ 10ኛ ፍሬዛችን የምትሆነው why you gotta be negative Why you gotta be so negative? why you gotta be negative ሲለው አዳምጠናል so when he says this ምን ለማለት ፈልጎ ነው ኔጌቲቭ የምትለው ቃል ይሄ ከማትስ ጋር የተያዘ ሳይሆን ለምን ሁሉ ጊዜ ተቃራኒ መሆንን ትመርጣለህ ብሎ እያለው ነው so when someone እናንተን የሚቃረናችሁ ከሆነ በብዙ ነገር ሁሉ ጊዜ በኤቭሪ ሲቹዌሽን you say why you gotta be negative ምን እንላቸዋለን yeah we say why you gotta be negative so አሁን የጥያቄ ሰዓት ደርሷል ሳስተምራችሁ በምን ያክል ተረታችሁኛል ወይም ደግሞ እነዚህን ፍሬዞች ዴይሊ ላይፋችን ላይ እንጠቀማቸዋለን አንጠቀመውም የሚለውን ልፈትናችሁ ነው ወደ ጥያቄ so መጀመሪያ ላይ it looks like you work out what do you bench ብሎ ሲጠይቁ አይተናል what do you bench የምትለው ፍሬዝ ምን ነው የምታመላክተው a ምን አይነት ወንበር ነው የምትወደው b ምን ያክል ክብደት ማንሳት ትችላለህ c ደግሞ ለወቅ የት ነው የምትሄደው ሁለተኛ take a quick pick ስንል ምን ለማለት ፈልገን ነው a የፈጠነ ሾፍል አድርገው b ነገ ተመልሼ ልምጣ c ውጪ ላይ ቆያለሁ ሶስተኛ ላይ hook a brother up ስንል ምን ለማለት ፈልጎ ነው a ድብድብ መጀመር b ማመቻቸት c የተመቻቸን ነገር ማበላሸት አራተኛ ላይ I'd bust your face እንደዚህ ስንል ምን ለማለት ፈልገን ነው a ስዕል መሳል b ግጥም አድርጎ መምታት c ፊትን መታጠብ strap him in a እንዲሮጥ ነገረው b አስረህ አስቀምጠው c ገንዘብ ስጠው ስድስተኛ ላይ ደግሞ dog የምትለውን ቃል እናያለን dog ምንድነው a ውሻ b የቅርብ ጓደኛ c ክፉ ጓደኛ ሰባተኛ ላይ I got this a እገዛ ፈልጋለሁ b በራሴ ወጣዋለሁ c የሆነ ነገር ጠፍቶብኛል ስምንተኛ ላይ playing hard to get a b ከባድ ስፖርት መጫወት c የጠፋን ነገር መፈለግ ዘጠነኛና የመጨረሻው ጥያቄ why you gotta be negative a ሁሌ ለምን ደስተኛ ነህ b ለምንድን ነው ሁሉ ጊዜ መጥፎ ነገር ላይ ፎከስ የምታደርገው c ለምን አረፈድክ So guys እንደተለመደው ስኮራችሁን ኮሜንት ላይ ታስቀምጡልኛላችሁ ለወደፊት ደግሞ እንዲሰራላችሁ የምትፈልጓቸው ሙቪዎች ካሉ ኮሜንት ላይ ደቅ አድርጓቸው የማታውቁትንም እንግሊዘኛ እናሳውቃችኋለን የምታውቁትንም እንግሊዘኛ ደግሞ አቀላጥፋችሁ ለመናገር ቶክ ማስተር ጋር መታችሁ በአካልም ሆነ በኦንላይን እታች በተቀመጡት ስልክ ቁጥሮች ደውላችሁ ተመዝግባችሁ መታችሁ መማር ትችላላችሁ Master your English with Talk Master